ምንም ውድ ቅባት ሳትገዢ ምንም ሳሎን ሳትሄጂ ፀጉርሽን በ30 ቀን ውስጥ በፍጥነት እንዴት እንደምታሳድጊ ላሳይሽ። ይህ ዘዴ ለአብዛኞቻችን አዲስ ነው፣ ሆኖም በሳይንስ የታወቀ ነው። በቀን 5 ደቂቃ ብቻ ብታደርጊው በ2 ሳምንት ውስጥ ለውጥ ማየት ትጀምሪያለሽ። አንዳንድ ሴቶች አስተውለሽ ታውቂያለሽ? ምንም የተለየ ነገር የማይሰሩ ይመስላሉ። ቅባት አይቀቡም፣ ሳሎን አይሄዱም፣ ነገር ግን ፀጉራቸው እስከ ወገባቸው ይደርሳል። አንቺ ግን ስንት አይነት ዘይት ተጠቀምሽ? ስንት አወጣሽ? ስንት ውድ ቅባት ገዛሽ? ነገር ግን ፀጉርሽ ትከሻሽ ላይ አልንቀሳቀስ አለ። ተስፋ ያሳጣል አይደል? መቼ ነው ፀጉር የሚያድገው ብለሽ ስንት ጊዜ ራስሽን ጠየቅሽ? ዛሬ የማሳይሽ ነገር ይህን ሁሉ ይለውጣል። ብዙ ጥረት አይጠይቅም፣ ገንዘብ አያስወጣም፣ ጊዜ አይበላም። ይሄ ለፀጉር ብቻ አይደለም፣ ይሄ ራስሽን የምትንከባከቢበት አዲስ መንገድ ነው። ቪዲዮውን ሙሉውን ብታየው ብዙ ኤክስፐርቶች ማይነግሩሽን ሳይንስ ያመነበትን እውነት አሳይሻሉ። በተለይ በቪዲዮ መሃል ላይ ስለ ሌንግዝ ሪቴንሽን ሜትድ እና ሎኮ ቴክኒክ በስፋት እናያለን። እሺ ወደ መፍትሄው ከመግባታችን በፊት በቅድሚያ አንድ ነጥብ እንስማማ። አብዛኞቻችን ለአመታት ስንሳሳት የቆየ ነው እና ገንዘባችንን በሙሉ የምናባክነው እዚህ ላይ ነው። ሁላችንም ሙሉ ሀሳባችን የምናውለው እድገት ላይ ነው። ሁሌም የምንጠይቀው ጥያቄ ምን ልቀባው፣ ምን አይነት ቅባት ነው ፀጉር በፍጥነት የሚያሳድገው፣ ወይም እንዴት በአንድ ሌሊት ይደግ የሚል ነው። በተለይ ደግሞ ቁመቱ ትከሻችሁ ላይ ሆኖ አልንቀሳቀስ ሲል ማደግ አቁሟል ብለን እንደመድማለን። ይሁን እንጂ እውነታውና ሳይንሱ የሚለው ሌላ ነው። ልብ ብለሽ ጤናማ እስከሆንሽና የጤና እክል እስከሌለብሽ ድረስ ፀጉርሽ እድገት ለአንድ ቀን አቁሞ አያውቅም። ልክ እንደ ጣቶችሽ ጥፍር ፀጉርሽም በየቀኑ በየሰዓቱ ከታች ከቆዳሽ እየበቀለ ነው። ታዲያ ጥያቄው ከታች እየበቀለ ከሆነ ለምን በአይን የሚታይ ቁመት አላሳይ አለ ነው። እዚህ ላይ ነው ትልቁ ቁልፍ ያለው። እስቲ ፀጉርሽ እንደ አንድ የውሃ ባሊ ወስደሽ አስቢው። ከላይ በኩል የውሃ ቧንቧ ተከፍቶ ውሃው ወደ ባሊው እየፈሰሰ ነው። ይሁን እንጂ የባሊውን ታች ተመልከች። ባሊው ወንፊት ሆኗል። ምን እየሆነ እንዳለ ይታይሻል? ከላይ ውሃው እየገባ ነው። ሆኖም ልክ እንደገባ በታችኛው ቀዳዳ በኩል መልሶ እየፈሰሰ ነው። አሁን ባሊው ውስጥ ያለው የውሃ መጠን ብታየው ውሃው እየበዛ አይደለም። ለምን? የሚገባው የውሃ መጠንና የሚፈሰው የውሃ መጠን እኩል ስለሆነ። የፀጉርሽ ሁኔታ ልክ እንደዚህ ነው። ከቆዳሽ በኩል በ30 ቀን ግማሽ ኢንች እያደገ ነው። ነገር ግን የፀጉርሽ ጫፍ ደርቆ ተበጣጥሷል። እንዲሁም ከልብስሽ ሲተሻሽ እየተቀነጠሰ ነው። ስለዚህ በ30 ቀን ግማሽ ኢንች ያድጋል። በዛው ጊዜ ደግሞ ግማሽ ኢንች ከጫፉ ይበጠሳል። ውጤቱ ምን ይሆናል? ምንም። ለዚህ ነው ለ5 ዓመት ሙሉ ፀጉርሽ ትከሻሽ ላይ የቆመው። ጉዳዩ የጄኔቲክ አይደለም። ጉዳዩ እድገት አይደለም። ጉዳዩ ብሬኬጅ ወይንም መበጠስ ነው። ስለዚህ አሁን ትልቁ ሀሳባችንና የአስተሳሰባችን ለውጥ እንዴት ላሳድገው ከሚለው ወደ ያደገውን እንዴት ሊያዘው ወይም ሌንግዝ ሪቴንሽን መሆን አለበት። ባሊው እንዳያፈስ ቀዳዳዎችን መድፈን አለብን። ያደገውን ተንከባክቦ ማቆየት ከቻልሽ በ30 ቀን ውስጥ እድገቱ እጥፍ ይሆናል። ወደ 4ቱ ሚስጥሮች እንግባ። የመጀመሪያውና የሁሉም ነገር መሰረት የሆነው ሚስጥር ይሄ ነው። እስቲ አንድ ጥያቄ ልጠይቅሽ። አንድ ገበሬ ምርጥ ዘር ቢኖረው፣ ምርጥ ማዳበሪያ ቢኖረው፣ ነገር ግን ዘሩን የሚዘራበት ኮንክሪት ወይንም ድንጋይ ላይ ቢሆን ይበቅላል? አይበቅልም አይደል? ውሃን ቢያጠጣው መሬቱ መካን ከሆነ ውጤቱ ባዶ ነው። ያንቺም የራስ ቆዳ ልክ እንደዚሁ ነው። ብዙዎቹ ብዙ ገንዘብ አውጥተው ውድ ቅባት ይገዛሉ፣ ነገር ግን ፀጉራቸው የሚበቅልበት የራስ ቆዳቸውን ይረሱታል። ጤናማ መሬት ከሌለ ጤናማ ተክል የለም። ቆዳሽ ከተዘጋ፣ ደረቅ ከሆነ ወይም የደም ዝውውር ከሌለው ፀጉርሽ ገና ሲወጣ ደካማ ሆኖ ነው የሚወጣው። ታዲያ መፍትሄው ምንድን ነው? መልሱ ቀላል ነው። የራስ ቆዳሽን ማነቃቃት። ፀጉርሽ ምግብ የሚያገኘው ከሚቀባው ቅባት ሳይሆን በደም ዝውውር አማካኝነት ከውስጥ ነው። የሚያሳዝነው ግን ሰውነታችን ብልጥ ስለሆነ የምንበላው ምግብና ኦክሲጅን በቅድሚያ ለልብ፣ ለሳምባና ለሌሎች ወሳኝ ክፍሎች ነው የሚልከው። ለፀጉር የሚደርሰው ትርፍ ካለ ብቻ ነው። ስለዚህ እኛ በግድ ደም ወደ ጭንቅላታችን እንዲመጣ ማድረግ አለብን። እንዴት? በማሳጅ። በሳምንት 3 ወይንም 4 ቀን ማታ ማታ ለ5 ደቂቃ የራስ ቆዳሽን ማሳጅ ማድረግ አለብሽ። ግን ተጠንቀቂ። አብዛኛው ሰው ማሳጅ ሲያደርግ ይሳሳታል። ብዙዎች ማሳጅ አድርጉ ሲባል ፀጉራቸውን ነው የሚያሹት። ይህ ስህተት ነው። ፀጉርሽን ማሸት ፀጉርሽ ይሰብረዋል፣ ይጠላልፈዋል። ትክክለኛው መንገድ ጣቶችሽን ወደ ራስ ቆዳሽ አስገቢ። ጣትሽ ቦታ ሳትለቂ ቆዳሽን አንቀሳቅሽው። ይሄ ነው ደም እንዲመላለስ የሚያደርገው። ዝም ብለሽ በደረቁ አትሽው። ውጤቱን እጥፍ ለማድረግ የሮዝመሪ ዘይት ተጠቀሚ። ለምን ሮዝመሪ? ዝም ብዬ አይደለም። በ2015 የተሰራ ሳይንሳዊ ጥናት እንዳረጋገጠው ሮዝመሪ ሜኖክሲድል ከተባለ መድኃኒት ጋር እኩል የፀጉር እድገት የማፍጠን አቅም አለው። ልዩነቱ ሮዝመሪ ተፈጥሯዊ ስለሆነ የጎንዮሽ ጉዳት የለውም። አጠቃቀሙ ማታ ማታ ቲቪ እያየሽ ለ5 ደቂቃ ቆዳሽን አነቃቂው። ይህንን ለ3 ወር ካደረግሽ በባዶ ቦታዎችሽ ላይ ሳይቀር አዲስ ቤቢ ሄር ሲበቅል ታያለሽ።
ይሄኛው ዘዴ የብዙ ሴቶች የፀጉር ታሪክ የለወጠ እውነተኛ ጌም ቼንጀር ነው። እስቲ ቆም ብላችሁ ራሳችሁን ጠይቁ። ሻወር ከወሰዳችሁ በኋላ ወይም ቅባት ከተቀባችሁ በኋላ በነገታው ፀጉርሽ ልክ እንደ ገለባ ይደርቃል? አዎ ከሆነ ችግሩ ምርቱ አይደለም፣ ችግሩ አጠቃቀምሽ ላይ ነው። ብዙዎቻችን የምንሰራው ትልቅ ስህተት ይሄ ነው። ፀጉራችንን ታጥበን ወዲያውኑ ዘይት እንቀበዋለን። ፀጉሬን ጠብቄዋለሁ ብለን እናስባለን። ነገር ግን ዘይት ብቻውን እርጥበት አይሆንም። ዘይት ውሃ አይደለም። ስለዚህ መፍትሄው ኤልኦሲ ሜትድ ነው። የኤልኦሲ ዘዴ ማለት ይሄ ነው። እርጥበቱ ከፀጉርሽ ላይ ተኖ እንዳይጠፋ በቅደም ተከተል መቆለፍ ማለት ነው። እንዴት ይሰራል? ደረጃ በደረጃ እንየው። አንደኛ ኤል ሊኩዊድ ወይም ፈሳሽ። መጀመሪያ ፀጉርሽ ውሃ ማግኘት አለበት። ውሃ ወይንም በውሃ የተሰራ ሊቭ ኢን ኮንዲሽነር ተቀቢ። ይሄ የፀጉርሽን ጥማት ይቆርጠዋል። ሁለተኛ ኦይል ዘይት። እዚህ ጋ ነው ቁልፉ ያለው። ውሃው ወይንም ፈሳሹ ከፀጉርሽ ላይ ተኖ እንዳይጠፋ ወዲያውኑ ዘይት መቀባት አለብሽ። ዘይት እንደ ኮኮናት ወይም ወይራ ወይንም አቮካዶ ዘይት በውሃ ላይ ተሸፍኖ እንደ መከላከያ ያገለግላል። ዘይትና ውሃ አይዋሃድም አይደል? ስለዚህ ዘይቱ ውሃውን ወደ ውጭ እንዳይወጣ ይከለክለዋል። ሶስተኛ ሲ ክሬም። ይሄኛው የመጨረሻው ደረጃ ነው። ዘይቱንም ሆነ ውሃውን ለረጅም ጊዜ አፍኖ ለመያዝ ወፍራም የሆነ ክሬም መቀባት አለብሽ። ይሄ ፀጉርሽን ያለሰልሰዋል፣ ቅርጽ ይሰጠዋል፣ እንዲሁም ለቀናት እርጥበትን ይይዝልሻል። ማስጠንቀቂያ፣ ቅደም ተከተሉን እንዳታዛቢ። መጀመሪያ ዘይት ቀብተሽ ከዚያ ውሃ ብትጨምሪ ጥቅም የለውም። ዘይቱ ውሃው እንዳይገባ ይከለክለዋል። ሁሌም ኤልኦሲ ዘዴ ተጠቀሚ። ቅደም ተከተሉንም በትክክል ተከተይ። ውሃ፣ ዘይት፣ ክሬም። ይህ ዘዴ በሳምንት 2 ከተጠቀምሽ ፀጉርሽ መሰበር ያቆማል፣ እርዝመት ይጨምራል። ይህኛው ዘዴ ዩቲዩብ ላይ እና በውጭ ሀገር ያሉ የፀጉር ባለሙያዎች እንዲሁም ታዋቂ የፀጉር ስታይሊስቶች የፀጉር እድገት በእጥፍ ይጨምራል ብለው የሚምሉበት ዘዴ ነው። ፀጉርሽ ለዓመታት አንድ ቦታ ቆሞ አላድግ ብሎ ስታክ ካደረገ ወይም ጫፉ እየተበላሸ ከተቸገርሽ ይህ ዘዴ ለፀጉር ስሮች እንደ ድንገተኛ መነቃቃት በመስጠት በግድ እንዲያድጉ ያስገድዳቸዋል። ሳይንሱ ምንድነው? እንዴት ይሰራል? የኢንቨርዥን ሜትድ ዋና ሀሳቡ በጣም ቀላል ነው። ሰውነታችንን መገልበጥ ነው። በተለምዶ ስንቆም ወይም ስንቀመጥ ልባችን ደም ወደ እግራችን በቀላሉ ይልካል በስበት ኃይል። ነገር ግን ወደ ጭንቅላታችን ደም ለመላክ ልባችን ከስበት ኃይል ጋር መታገል አለበት። ስለዚህ ለፀጉራችን የሚደርሰው የደም መጠን ውስን ነው። ነገር ግን ጭንቅላትሽ ወደ ታች ዝቅ ስታደርጊ ስበት ይገለበጣል። በዚህ ሰዓት በኦክስጅን እና በንጥረ ምግብ የበለጸገ ደም በብዛት ወደ ጭንቅላትሽ ይሄዳል። ደም ማለት የፀጉር ምግብ ነው። የፀጉር ስር በደም ሲጥለቀለቅ የተኙት ስሮች ይነቃሉ፣ የፀጉር እድገት ፍጥነት ይጨምራል። እንዴት ነው የምንጠቀመው? ይህ ዘዴ በትክክል ካልሰራሽው ጉዳት ሊያመጣ ይችላል። በጥንቃቄ ተከታተይ። አሁን ወሳኙ ሰዓት ነው። አልጋ ጠርዝ ላይ ወይም ወንበር ላይ ተቀምጠሽ ጭንቅላትሽን ቀስ ብለሽ ወደ ታች ዝቅ አድርጊ። ልብሽ ከጭንቅላትሽ በላይ መሆን አለበት። 4 ደቂቃ ብቻ። በዚህ ሁኔታ ላይ ሆነሽ ለ4 ደቂቃ ብቻ የራስ ቆዳሽን በጣትሽ እሽው። ሰዓት ያዥ። ከ4 ደቂቃ በላይ አትቆይ፣ ምክንያቱም ደም ወደ ጭንቅላትሽ ስለሚበዛ ማዞር ሊፈጥርብሽ ይችላል። 4 ደቂቃ ሲያልቅ ዘለሽ እንዳትነሽ፣ ማዞር እንዳይሰማሽ ቀስ ብለሽ ጭንቅላትሽን ቀና አድርጊ። ይህ ዘዴ ለተከታታይ 7 ቀናት በየ30 ቀን አንድ ጊዜ ብቻ ነው የምታደርጊው። ለምሳሌ ከ30 ቀኑ 1 ሳምንት ኢንቨርዥን ሜትድ ትጠቀሚያለሽ፣ 3 ሳምንት አትጠቀሚም። ይሄ በየ30 ቀን ታደርጊያለሽ። ለምን በየቀኑ አናደርገውም? ምክንያቱም ሰውነታችን ብልጥ ነው። በየቀኑ የምታደርጊው ከሆነ ሰውነትሽ ይለማመዷል፣ እናም ዘዴው መስራት ያቆማል። በወር 1 ሳምንት ብቻ ሲሆን ግን ሁሌም ለፀጉርሽ ሰርፕራይዝ ይሆንበታል። ማስጠንቀቂያ፣ ይህ ዘዴ ለሁሉም ሰው አይሆንም። እርጉዝ ከሆንሽ፣ የደም ግፊት ካለብሽ፣ የልብ ህመም ካለብሽ ወይም የወር አበባ ላይ ከሆንሽ እባክሽ ይህ ዘዴ አትጠቀሚ። ግን ጤናማ ከሆንሽ ለ1 ሳምንት ሞክሪውና በወሩ መጨረሻ የፀጉርሽን ርዝመት ለኪው። ልዩነቱ ያስደንቅሻል። እጅሽን ሰብስቢ። አዎ፣ ለፀጉር እድገት ጠላት የሆነው የራስሽ እጅ ነው። በየቀኑ ማበጠር፣ መተኮስና መነካካት ፀጉርን ይሰብራል።